ቆይ ማለት እንዴት ሰው ይጥፋ? አርሲ አካባቢ የሚገደለው ኦርቶዶክስ ለምንድን ነው የሚገደለው ብሎ እዛ አካባቢ ማለት አርሲ አካባቢ የት ነው እሱ? የትኛው ጋንታ ነው ማለት የአሜሪካው ጋንታ ነው? እስር ቤት ነው እንዴ? ለምንድን ነው የሚገደለው? አርሲ ውስጥ በተደጋጋሚ ለምንድን ነው የሚገደለው ነው? ኦርቶዶክስ ለምን ይገደላል? ምን በሰራው ምን ግፍ በሰራው? እኔ ሲመስለኝ እሱ አይመስለኝም። ወይም እዛ አካባቢ ያለው አማራ ነው በአማራነቱ ተነጥሎ እየተገደለ ይመስለኛል። አማራ መቼስ ኦርቶዶክስ የሚባል ስም እኮ ወደ አማራ አማራ ነው እምነቱ ወደ ብሔር የወሰደ እኮ ስንት አይነት ጭፍን ህዝብ አለ። ስለዚህ ለምንድን ነው የሚገደለው ነው? ኦርቶዶክስ አርሲ ውስጥ ምን አድርጎ ምን በድሎ ነው እንዴ? ከአመት ዓመት መገደል፣ ሕፃን ልጅ ሳይቀር መሞት፣ መገደል ለምን ይገደላል? የት አሉ? አዲስ አበባ የተቀመጡ የቤተ ክህነቱ ጸሐፊ ነኝ የሚሉ የት አሉ? ራሳቸውን አሳምሮ ለኢሬቻ የሚሰበሰቡ የት አሉ? ምን ነው እረኛዬ ነው ብሎ ህዝቡ በእነሱ ይተማመናል። ህዝቡ እረኛዬ ነው ብሎ በእነሱ ይተማመናል። እነሱ ደግሞ ከምንም የማይቆጥሩት ከምንም የማይቆጥሩ ህዝቡ ለምን ይሞታል? ህዝቡ ምን በበደለው ምን ባጠፋው ይሞታል እንዴ? እናንተ ከፖለቲከኞቹ ባሳችሁ እኮ። ፖለቲከኛው እኮ ይሻላል በዚህ ሰዓት ባሳችሁ እናንተ። እዛ አካባቢ ህግ የለም ማለት ነው። እናንተ ስላልተናገራችሁ እኮ ነው ይሄ ሁሉ ጭፍጨፋና ግፍ የሚደርሰው። እናንተ ምንም እርምጃ መውሰድ አትችሉም። እናንተ ምንም መስራት አትችሉም። የኦርቶዶክስ አባት ነኝ የምትባሉት ምንም ማድረግ አትችሉም ማለት ነው። አስገድሉ፣ አስጨፍጭፉ። ጥቅስ ለመጥቀስ የሚደርሳችሁ የለ። መጽሐፍ ቅዱስ ለመክፈት የሚደርሳችሁ የለ። ግን የለም ምን ያደርጋል? መጽሐፍ ቅዱስ መክፈትና ጥቅስ መጥቀሱ ምንም እኮ አይጠቅምም። የሰው ልጅ እየሞተ እውነትን ደብቃችሁ ውሸትን እንዲህ እያወጣችሁ ምን ያደርጋል? ምን ይጠቅማል? ህሊናችሁን እየሸጣችሁ የምትኖሩ አባቶች አላችሁ። ህሊናችሁን አትሽጡ። የምትይዙት መስቀል ግፍ ትሰሩበታላችሁ። በምትይዙት መስቀል እሳት ሆኖ እንዳይበላችሁ መስቀሉ። አያሳዝናችሁም ነው? ይህ ህዝብ ማንን ነው መለየት የሚቻለው? የትኛው ፖለቲካና የእምነት አባት እንዴት እንለይሽ? እንዴት የተሻለው እንደውም እኮ ፖለቲከኛው ይሻላል እኮ በዚህ ሰዓት። አንድ ወጥቶ የሚናገር እንዴት ይጠፋል እንዴ? አረ ግፍ ነው ይሄ፣ ግፍ ነው። እግዚአብሔር ኢየሱስ